ዛሬው ቪዲዮ የጎርጎራ ኢኮ ሪዞርትን በሙሉ የምናይ ይሆናል። የጎርጎራ ኢኮ ሪዞርት ምን ላይ ያለ የሚለውን የምናይ ይሆናል። አብራችሁ ይቆዩ። ይህ የምንገኝበት ክፍል በጎርጎራ ሪዞርት ውስጥ የሚገኝ የእንግዳ ማረፊያ ክፍል ነው። በጣም የተሟላ ሪዞርት ነው። ይህ በጎርጎራ ኢኮ ሪዞርት ውስጥ የሚገኝ የሰዎችን ስሜት የሚቀይር አንድ ክፍል ነው። በዚህ ክፍል ውስጥ የቅዝቃዜ ስሜት ሲሰማችሁ ገብታችሁ ራሳችሁን ከዛ ስሜት ማውጣት የምትችሉበት ልዩ መስተንግዶ የሚሰጥ ክፍል ነው። ይህ እንግዲህ የጎርጎራ ከተማ ውስጥ የተሰራው አዲሱ ሪዞርት ነው። በጣም ነው የሚያምር። ታዲያ ክፍላቸው ነው። በጣም ቀዝቃዛ አካባቢያቸው ነው። አሁን ደግሞ የምንገኝበት ይሄ የተለያዩ ሀገራት ባንዲራ ያለበት ቦታ ላይ እንገኛለን። እዚህ ባንዲራዎች እንደምታያቸው አንድ ሀገር ከአንድ ሀገር ያላቸውን ቁርኝነት ለማሳየት የተሰሩ ናቸው። እዚህ ጀልባዎች ደግሞ ለጎርጎራ ኢኮ ሪዞርት አገልግሎት የሚሰጡ ጀልባዎች ናቸው። ከዚህ ክፍል ደግሞ ማንኛውም ጎብኚ ወደ ጎርጎራ ኢኮ ሪዞርት ሲመጣ ማሳጅ መሰራት የሚችልበት ሩም ይሄ ነው። እንደምታዩት እንግዲህ አንድ አልጋ ክፍል ነው። ያው አልጋው በጣም የሚያምር አልጋ ነው። አሁን ያለንበት ደግሞ ጎብኚዎች ወደ ጎርጎራ ሲመጡ ሄሊኮፕተር የሚያርፍበት ቦታ ነው። ይህ የጎርጎራ ቶፕ ቪው ነው። ሰላም የሶሎሞን ዩቲዩብ ቻናል ቤተሰቦች እንዴት አላችሁ? በዛሬው ቪዲዮአችን ደግሞ ወደ ውቢቷና ወደ ታደሰችው ጎርጎራ ከተማ ሄጄ ጎርጎራ ከተማ ውስጥ የተሰራውን ታላቁን ሪዞርት የማሳያችሁ ይሆናል። ይህ እንደምታዩት በጣና ሐይቅ የተከበበው ጎርጎራ ሪዞርት ውስጥ ላይ ምን ነገሮች አሟልቷል፣ ጎርጎራ ውስጥ ምን ነገር አለ የሚለውን የማሳያችሁ ይሆናል። ሙሉ የጎርጎራ ከተማ ቪዲዮ ሰራላችኋለሁ። የጎርጎራ ሪዞርትን የማሳያችሁ ይሆናል። እንዴት ነው እንግዶች እንዴት የሚቀበሏቸው፣ አመጣጣቸው እንዴት ነው የሚያርፉ፣ በቢዮ ስንት ነው ትራንስፖርት እንዴት ነው የሚለውን ሁሉንም በሶሎሞን ጎ ዩቲዩብ ቻናል የማሳያችሁ ይሆናል። ከእናንተ የሚጠብቀው የሶሎሞን ጎ ዩቲዩብ ቻናልን ሰብስክራይብ አድርጉላችሁ። ከዚህ በኋላ ብዙ ቦታዎችን እንሄዳለን። ሀገራችን ላይ ያሉ ቦታዎችን ይሆናል። እናንተ ተቋሪ የማስጎብኛቸው አሁን አብራችሁ ቆዩ። ቀጥታ ወደ ጎብኝታችሁ ሰብስክራይብ አድርጉ። ይህ እንግዲህ የምታዩት የጎርጎራ ከተማ ውስጥ የተሰራው አዲሱ ሪዞርት ነው። በጣም ነው የሚያምር። ዋው እግዚአብሔር ውበቱ እንዴት እንደሚያምር የትኛውም ዓለም ላይ ያላችሁ ወደ ኢትዮጵያ ስትመጡ ጎርጎራ መጣችሁ ሳትጎበኙ እዚህ ሪዞርት ሳትዝናኑ እንዳትሄዱ። እንግዲህ ወደዚህ ከተማ ስትመጡ በጣም በሚያምር ሁኔታ አቀባበል ይቀበላችሁ። አሁን ላይ ደግሞ ያለው ነገር ሁሉም ነገር ሰላም ነው። በጣም ነው የሚያምረው። ሶሎሞን ጎ የዩቲዩብ ቻናል ቤተሰቦች አብራችሁ እየቆያችሁ አብራችሁ እየሄዳችሁ በሚሄድበት ቦታ ሁሉ አብራችሁ እየሄዳችሁ ቻናሌን ሰብስክራይብ ስለምታደርጉ ከልብ አመሰግናለሁ። ወዳችኋለሁ። በጣም አመሰግናለሁ። ሰብስክራይብ አድርጉ። አሁንም ቀጣይም የተለያዩ ቦታዎችን እየሄድን ቪዲዮ የምንሰራ ይሆናል። ይሄ እንደምታዩት እንግዲህ የእንግዳ መቀበያ እንግዳ ማረፊያ ክፍላቸው ነው። በጣም ነው የሚያምር። እንግዳ ማረፊያ ክፍላቸው ይሄን ይመስላል። በስመ አብ እንዴት እንደሚያምር እዚህ ተቀምጣችሁ ማለት ነው። እንደዚህ ስታዩት ይሄን ነው የምታገኙት። ዋው የተለየ ቪው ያለው ውሃዎች የተለየ ውሃ ሻንዳዎች አሉ ተሰሩ ሁሉንም ያሳያችኋል። እና ወደ ጎርጎራ ከተማ መጣችሁ እዚህ ሪዞርት መዝናናት ሁላችሁም እንዳትረሱ። እኔም ደግሞ ከባህር ዳር ተነስቼ ወደ ጎርጎራ በመሄድ የጎርጎራ ሪዞርት ቪዲዮ ለመስራት ያሰብኩ። ደብቴት በጣም ነው የሚያምር ውበቱ እንዴት ዋው! እንግዲህ በአጭር ጊዜ የተጠናቀቀ ልማት ነው። አሁን እኔ ካየኋቸው ሀገራችን ላይ ካሉ ልማቶች መካከል በጣም በአጭር ጊዜ የተጠናቀቀው ልማት ይሄ ነው። ዋው! ወደ ጎርጎራ ከተማ ስመጣ እንግዲህ አንዳንድ ያጋጠሙ ነገሮች ማህበረሰቡ በጣም የዋህ ነው። እንዴት እንደሚቀበላችሁ አላያችሁም? ባህል በፍቅር ነው የሚቀበላችሁ። አሁን ላሳያችሁ ውስጥ የእንግዳ መቀበያቸውን ክፍላቸውን ላሳያችሁ። ይህ እንደምታዩት የእንግዳ መቀበያ ክፍላቸው ነው። በጣም ቀዝቃዛ ነው አካባቢያቸው ነው። እግዚአብሔር እንዴት እንደሚያምር
ይህን ቻናል ሰብስክራይብ አለማድረግ እንደዚህ አይነት ቪዲዮ የሰራሁላችሁ ንፍግነት ነው ታዩታላችሁ። እንግዲህ የእንግዳ ማረፊያ ክፍላቸው አልጋም አላቸው። ለምሳሌ አልጋ የሚይዘው እዚህ ምግብ ሁሉ ነገር የተሟላ ነው። ከምግብ ጋር አልጋ ስትይዙ አልጋ ትንሽ ኤክስፔንሲቭ ነው ከሌሎች አንፃር። አሁን ዋጋውን ነግራችኋለሁ፣ ግን አልጋቸው ትንሽ ኤክስፔንሲቭ ነው። ግን አልጋ ስትይዙ ቅናሽ ነው። የምግብ ማለት የምግብ ቅናሽ ምግብ ከነሱ ጋር ማለት ነው። የአልጋ ብቻ ትከፍላላችሁ ማደሪያ፣ ከዛ ምግብ ከነሱ። እንደምታዩት ወንበሮች የተለያዩ ወንበሮች ነው ያሏቸው። ለምሳሌ አንዱ ወንበር ይሄ ነው የምታዩት። መቀመጫቸው እንግዶች ከውጭ ሀገርም ከኢትዮጵያ ውስጥ የሚመጡ እነዚህ እዚህ ውስጥ ይቀመጣሉ። እንደምታዩት ይመስላል። ይህ ደግሞ ሊፍት ነው። ወደ ላይ መውጫ ሊፍት አለ። ዋው የፈለጋችሁ በሊፍት ብላችሁ ያላችሁ ምቹ ይሰራል። ይህ እንግዲህ የምታዩት አሁን ያለንበት ክፍል በጎርጎራ ኢኮ ሪዞርት ውስጥ የመጀመሪያው የእንግዳ ማረፊያና የምግብ አዳራሽ ነው። በዚህ ክፍል ውስጥ ስትገቡ የመጀመሪያ ማድረግ ያለባችሁ ነገር ትኬት መቁረጥ ነው። እዚህ ክፍል ውስጥ ገብታችሁ ትኬት ትቆርጣላችሁ። አዛ ቡና አለ፣ የትጌ ቡና ትኬት ይሰጣችኋል። ቡና ትጠጣላችሁ። ፎቶ የሚነሱ ደግሞ ፎቶ ይነሳሉ። ብዙ ቱሪስቶች አሉ። እኔ በነበርኩበት አጋጣሚ ራሱ በጣም ብዙ ነጮች ነበሩ። የኢትዮ ቴሌኮም ስብሰባ ነበር። ዋና የኢትዮ ቴሌኮም ኃላፊዎችም እዚህ ስብሰባ እያደረጉ ነበር። እዚህ ክፍል ውስጥ ሁላችሁም ገብታችሁ መዝናናት ትችላላችሁ። እዚህ ምግብ ገዝቶ ለመጠቀም ትንሽ ውዱ ነገር የምግብ ዝርዝር ነገርን ካላችሁ በጣም ትደነግጣላችሁ። ምግብ ውድ ነው። ምግብ እዚህ ያልጋ ከከፈላችሁ እዛ ምግብ በእነሱ ይሆንላችኋል እንጂ ምግብ አንድ ምግብ በጣም ውድ ነው። ለምሳሌ አንድ ሽሮ 550 ብር አለ ማለት ጠይቄ ነበር። መረጃው ማካፈል ስላለብኝ ለቤተሰቦች እና እንደዛ ያሉ ነበር። ክፍሉ ግን ይህን ይመስላል። በጎርጎራ ኢኮ ሪዞርት ውስጥ የተሰራው ትልቅ መዝናኛ አንዱ የእንግዳ ማረፊያ ክፍል ይህን ይመስል ነበር። በዛሬው ቪዲዮአችን ሙሉ የጎርጎራ ኢኮ ሪዞርትን የምናይ ይሆናል። አሁንም አብራችሁ ቆዩ። ወደ ሌሎችም እየሄድን እናያለን። ሙሉ የጎርጎራ ኢኮ ሪዞርት ይመስላችኋል። ሰብስክራይብ ያደርጋችሁ አብራችሁ ቆዩ። አሁን ደግሞ የምንገኝበት ይሄ የተለያዩ ሀገራት ባንዲራ ያለበት ቦታ ላይ እንገኛለን። ይህ በጎርጎራ ሪዞርት ውስጥ የተለያዩ ሀገራት የተለያዩ ዓለም ሀገራት ዓለም ላይ እንግዲህ በጣም ብዙ ሀገራት አሉ። ከ200 ምናምን ሀገራት በላይ የተለያዩ ዓለም ሀገራት ባንዲራዎች እዚህ ሪዞርት ውስጥ ይገኛሉ። እነሱ ላሳያችሁ። እኔ ብዙዎች አላውቃቸውም፣ ግን የተለያዩ የአረብ ሀገራት ባንዲራዎች ናቸው በብዛት የሚታዩኝ። ግን እነዚህ ባንዲራዎች ብታያቸው የነ ኦማን ብቻ የተለያዩ ሀገራት ቱርክ ደግሞ የተለያዩ ሀገራት ባንዲራዎች እነዚህ ናቸው ይመስላሉ።
እንግዲህ ወደዚህ ወደ ጎርጎራ ኢኮ ሪዞርት በመጡበት ሰዓት የተለያዩ ቦታዎች መጎብኘት ይችላላችሁ። ለምሳሌ ጎርጎራ ከተማ መጎብኘት ይችላላችሁ። ጎርጎራ ከተማ ከተመሰረተች በጣም ብዙ መቶ ዓመቷ ነውና እሷ መጎብኘት ይችላላችሁ። የተለያዩ ቦታዎች አሉ፣ የተለያዩ ገዳማት አሉ፣ እነሱ መጎብኘት ይቻላል። በታንኳ መንቀሳቀስ ይህን አየሩ ንፋስ መውሰድ ይቻላል። የጣናን ንፋስ በጣም ደስ የሚል ቅዝቃዜ የአእምሮ ረፍት የሚሰጥ በቃ ምንም አይነት የድምጽ የለም፣ የድምጽ አቃት የለም። በቃ ወደ ጎርጎራ ኢኮ ሪዞርት ስገቡ ምንም ድምጽ አሰሙም። በቃ ያለ አራዊቶች ያለ ወፎች ድምጽ በቀር ሌላ ድምጽ አሰሙም። እነዚህ ፊት ለፊት የምታዩቸው ጀልባዎች ከባህር ዳር ወደ ጎርጎራ የሚያመጧችሁ በጣም ዘመናዊ ሌክዠሪ ጀልባዎች ናቸው። ዋጋቸው ትንሽ ውድ ነው እንጂ በጣም 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 የሚያምሩ ጀልባዎች ናቸው። በእነዚህ ጀልባ ለመሄድ ከባህር ዳር ተነስቶ 150 ሺህ ብር መክፈል ይኖርባችኋል። አንድ ሰው ከሆናችሁ። ብዙ ሰው ከሆናችሁ ግን ይህን 150 ሺህ ብር ተካፍላችሁ በመክፈል ወደዚህ መድረስ ይቻላል። በጎንደር አቅጣጫ መምጣታችሁ ደግሞ በጣም ደስ የሚል መንገድ ነው። በጎንደር አቅጣጫ መምጣት ያላችሁ ቅርብ ነው። ወደ ጎንደር ጎርጎራ በጣም ቅርብ ነው። 1 ሰዓት አካባቢ እስከ 1 ሰዓት ተኩል ባለው የመኪና ጉዞ ካደረጋችሁ በኋላ ጎርጎራ ኢኮ ሪዞርት መድረስ ይችላላችሁ። ይህን ይመስላል የጎርጎራ ኢኮ ሪዞርት። አሁንም ቪዲዮአችን ይቀጥላል። ቻናሉን ሰብስክራይብ ያደርጋችሁ ተከታተሉኝ እስኪ። የኢትዮጵያ ታላቁ ሐይቅ የሆነው ጣና ሐይቅ የኢትዮጵያ ውበት ይህን ይመስላል። ተከታተሉኝ። አሁን ደግሞ ጎብኚዎች ወደ ጎርጎራ ሲመጡ የሚያገኟቸውን አገልግሎቶች የማሳያችሁ ይሆናል። ይህ አሁን የምንገኝበት የተለያዩ ጥፍር ማሳጅ፣ የተለያዩ አገልግሎት የሚሰጡበት ክፍል ነው። ይህ በጣም የተለየው የጂም አገልግሎት ይሰጣል። ለምሳሌ እዚህ ላይ የጥፍር አገልግሎት አንድ ሰው ጥፍሩ መሰራት ይችላል። እዚህ በተለይ ሴቶች ላይ የሚመጡ ሴቶች የጥፍር አገልግሎት ጥፍር እዚህ መሰራት ይችላሉ። በጣም በሚያምር ሁኔታ እዚህ ይሰሯቸዋል። የተለያዩ ኢንተርናሽናል የሆኑ ሰራተኞች አሉ። የተለያዩ መስተንግዶ የሚያደርጉላቸው። ይህ አሁን የምንገባበት ክፍል ደግሞ እንግዶች ጂም ከሰሩ በኋላ ስቲም ከተሰሩ ሁሉ ነገር ከተሰሩ በኋላ እዚህ ማረፍ ይችላሉ። ለምሳሌ ምታት ፋውንቴን ናት፣ ለእንግዶች ተሰራች። በጣም የምታምር ፋውንቴን ናት። በሚያምር ሁኔታ ሁሉም ነገር ተሰርቷል። ብዙ ማሳጅ ቤቶች አሉ። ለምሳሌ እቺን አሁን የምታዩት አልጋ ፊት ለፊት የምታዩት አልጋ እቺ ማሳጅ ቤት ናት። ማሳጅ ተዚህ መሰራት ይችላልላችሁ። በአሪፍ መንገድ ሰሯቸዋል። ያው እንደነገርኳችሁ እንግዲህ ወደዚህ ሪዞርት ስትመጡ በጣም ሁሉም ነገር መስተንግዷቸው ሁሉም ነገር በጣም ነው ደስ የሚል። አንዱ ሊያስከፋችሁ የሚችል ዋጋ ውድ መሆን ነው። ወደ ሪዞርቶች ሲመጡ በጣም ዋጋ ውድ መሆን ነው። ለምሳሌ እዚህ ብዙ ሰዎች ሰርጋቸውን እዚህ ያደርጋሉ። አንዴ ከፍለው እዚህ ሪዞርት ውስጥ ሰርጋቸውን ለ2 ቀን ለ3 ቀን ያደርጋሉ ዋጋውን ከቻሉት። አሁንም ሰብስክራይብ አድርጋችሁ ተከታተሉኝ። ሌሎችን ክፍሎችን የማሳያችሁ ይሆናል። የተለያዩ ክፍሎች አሉ። የተለያዩ ስሜት የሚሰጡ ክፍሎች አሉ። ያው ታያችኋል። ስዕሎች ራሱ እንዴት እንደሚያምሩ በእግዚአብሔር ስም ተከታተሉኝ። አሁንም አስጎበኛለኝ፣ እሱ እያስጎበኘኝ ነው። እንደምታዩት እንግዲህ በጣም ነው የሚያምር የእንግዳ ማረፊያ ክፍል ነው። እዚህ እንግዳ 2 ናችሁ ተቀምጣችሁ ማረፍ፣ ማውራት፣ መዝናናት ትችላላችሁ ሁላችሁም። አሁን የምንገባበት ክፍል ደግሞ አንድ ሰው ማሳጅ ከተሰራና ሻወር ከወሰደ በኋላ ማሞቂያ ክፍል እዚህ ውስጥ ይገባል። በጣም የተለየ ስሜት የሚሰጣችሁ ይህ ማሞቂያ ክፍል ነው። እንደ እሳት የሚባል ማሞቂያ ክፍል እግዚአብሔር ስሜቱን ብታዩት በብርድ ሰዓት ሲገቡ የተለየ ስሜት የሚሰጣችሁ ይህ ማሞቂያ ክፍል
ይህ ደግሞ በጎርጎራ ኢኮ ሪዞርት ውስጥ ለአንድ ቀን 550 ብር ከፍላችሁ የምትሰሩበት ጂም ቤት ነው። በዚህ ጂም ቤት የተለያዩ የስፖርት መሳሪያዎች የተሟሉ ናቸው። ኢንተርናሽናል የስፖርት መሳሪያዎች አሉ። በጣም የሚያምሩና በሰዎች ዘንድ ተፈላጊ የሆኑ የስፖርት መሳሪያዎች አሉ። ነገር ግን ለአንድ ቀን 550 ብር ከፍላችሁ የሚሰሩበት የስፖርት ማዘውተሪያ ጂም ቤት ነው። በዚህ ኢኮ ሪዞርት ስገቡ ይሄ የስፖርት ማዘውተሪያ አለ። የእግር ኳስ መጫወቻ ተወሰነ ሜዳ አለ። የተለያዩ የቴኒስ መጫወቻ አለ። የተለያዩ መዝናኛና መጫወቻዎች አሉ። ከነዛ መካከል አንዱ ይህ የስፖርት መስሪያ ነው። እንደምታዩት ይሄ የስፖርት መስሪያ ቪውም አለው። እዚህ ስፖርት ሲሰሩ ቪው ከውጭ በአሪፍ መንገድ ቪው አለው። ደስ የሚል ቪው አለው። ነፋሱም ደስ ስለሚል ሙቀትም ስለሌለው እዚህ ስፖርት መስራት ይቻላል። አንዱ ችግር እንደነገርኳችሁ 550 ብር በቀን መክፈላችሁ ብቻ ነው። አሁን አብራችሁ ይቆዩ። ፋሚሊ አሁን ደግሞ አልጋ ቤቱ ላሳያችሁ። እዚህ ጎርጎራ ሪዞርት ውስጥ ያለውን አልጋ ቤት ላሳያችሁ። አልጋው ሙሉ ላሳያችኋል። እንግዲህ አልጋዎች ሙሉ ነገር ያሟላችሁ የሚለው ሁሉ ላሳያችኋል። አሁን ማውራችሁ ይቆዩ። ይሄ እንደምታዩት እንግዲህ አንድ አልጋ ክፍል ነው። ያው አልጋው በጣም የሆነ አልጋ ነው። ሙሉ እስከ ቻርጀር አለው። ያስቀምጡላችኋል። እዚህ ሶኬት አለ፣ ሁሉም አለ። መጋረጃዎች ነው እንግዲህ አንድ መብራቶች ነው በጣም የሚያምሩ የሆነ በቃ የእንቅልፍ አይነት ድባብ ያላቸው መብራቶች ነው። ለሰስ እንደዚህ ያሉ መብራቶች። እዚህ ደግሞ ሻወር ሽንት ቤት አለ። ሽንት ቤት ላሳያችሁ እንዴት እንደሚያምር ሸጣ አላያችሁ። ሽንት ቤት ይሄን ይመስላል። ጎርጎራ ሪዞርት ውስጥ የሚገኝ ሽንት ቤት ይመስላል። ታጥባችሁ ለምሳሌ ፎጣዎች አሉ። በእነዚህ ትማርች ያላችሁ ፎጣዎች በኋላ ማሞቂያ አለ። ማሞቂያ ክላስ መግባት ያላችሁ ሻወር ያላችሁ በቃ ሻወር በጣም የሚያምር ይሄን ይመስላል። ሻወር እንደዚህ ትከፍቱና ትጠቀማላችሁ። ሻወር ይመስላል። ሌሎች ነገሮች አሳያችሁ። በቃ ሁሉ ነገር የተሟላ ነው እና ያው ጉዟችን የዛሬ ትራቭላችን እንደቀጠለ ነው። በጎርጎራ ሪዞርት ውስጥ እንደቀጠለ ይገኛል። አሁን ማውራችሁ ቆይ የተለያዩ ቦታዎችን እናሳያችሁ ይሆናል። እንግዲህ ከስታንዳርዱ የጠበቀ ዓለም አቀፋዊ ስታንዳርዱ የጠበቀ ሻወርና ሽንት ቤት ያለው የተለያዩ የመስተናገጃ መኝታ ክፍሎች አሉት። የተለያዩ አሁን እዚህ ውስጥ አልጋ ሲል እንደገፍ ሌላኛው አልጋ ደግሞ ሁለት እዚህ ግቢው ላይ ሁለት እንትን ያለ ሌላኛው አልጋ ነው። እዚህ ማለት ትችላላችሁ። እዚህ የፈለጋችሁት ነገር አለ። ስልክ የቤት ስልክ አለ። ይሄ ደስ የሚል ስዕል አለ። በጣም ደስ የምትል ስዕል ናት። እዚህ እንዴት ለሰሯት። ለዚህም ቪው አለ። ለዚህ ማለት ትችላላችሁ። ቪው አሳያችሁ። ቪው አረንጓዴ የሆነ ቪው አለ። ዋው ደስ የሚል አረንጓዴ የሆነ ቪው አለ። ሳሎን አለው። እዚህ ሳሎኑን ላሳያችሁ። ይኸው ሳሎኑ በጣም የምታምር ሳሎን ናት። እያተሰሩ እዚህ ውሃ አለ። ውሃ እንደፈለጋችሁ ትከፍቻላችሁ። እዚህ ቲቪ አለች። ቲቪ ያው ነው። እዚህ ሳሎን ውስጥ ሁለት ወይናችሁ አልጋ ይዛችሁ እንኳን ሳሎን አለች። እሷን መጠቀም ትችላላችሁ። ሳሎን ተቀምጣችሁ ቲቪያችሁን ታያላችሁ። አስነስታችሁ እንደፈለጋችሁ ነገር ለሪሞት እዚህ ጋር አለች። በዚህ ደስ የምትለው ሲራውን አለች እና ወደ በጎርጎራ ሪዞርት ውስጥ ብዙ የተለያዩ ነገሮች አሉ። መብራት ነው ለዛያችሁ እንደምታዩት ሳሎናቸው በጣም የሚያምር። ስትወጡ ደግሞ እንደዚህ ቪው በጣም ቀዝቃዛ በጣም ንፋስ ነው። ምክንያቱም ጣና ዳር ስለሆነ ንፋሱ በጣም የሚያምር ንፋስ አለ። በቃ እንደምታዩት ነው። እንግዲህ ይህን ቪዲዮ የምታዩ የሶሎሞን ጎ የዩቲዩብ ቻናል በመላው ዓለም ያላችሁ የዩቲዩብ ቻናል ቤተሰቦች
ወደ ጎርጎራ ኢኮ ሪዞርት በምን እንሄድ ካላችሁኝ በሶስት መንገድ እንድትሄዱ እመክራችኋለሁ። አንደኛ ከአዲስ አበባ ተነስታችሁ ወይም ከየትኛው ቦታ ተነስታችሁ በሄሊኮፕተር ወደ ጎርጎራ ኢኮ ሪዞርት ሲሄዱ አሁን ካለንበት እዚህ ቦታ ላይ ታርፋላችሁ። ይህ አሁን የምንገኝበት ቦታ ማንኛውም ሄሊኮፕተር ሲመጣ የሚያርፍበት እዚህ ቦታ ላይ ነው። ሁለተኛ ከባህር ዳር ተነስታችሁ በጀልባ መሄድ ትችላላችሁ። ሶስተኛው ደግሞ ሌላኛው አማራጭ ከጎንደር ተነስታችሁ በጨዋሂት በምትባል ከተማ አድርጋችሁ ወደ ጎርጎራ ኢኮ ሪዞርት የምትሄዱበት ነው። ይህ የምታዩት አሁን ለምሳሌ ፊት ለፊት የጎርጎራ ሪዞርት ውስጥ የሚገኝ የሄሊኮፕተር ማረፊያ ነው። በጣም ብዙ ነገር አዘጋጅተዋል። ምክንያቱም ብዙ የመንግስት ባለስልጣናት የመንግስት ሰራተኞች ሲሄዱ በሄሊኮፕተር ይላሉና ሄሊኮፕተር ማረፊያ አላቸው። በተለየ መንገድ ነው የሚቀበሏችሁ፣ ሄዳችሁ ማረፍ ቻላችሁ። ይህን ይመስላል የኢትዮጵያን ህንጻዎች ባህላዊና ዘመናዊን በአንድ ላይ ያዋሃዶ የያዘው የጎርጎራ ኢኮ ሪዞርት ህንጻዎች ይህን ይመስላል። ይህ የጎርጎራ ኢኮ ሪዞርት ቶፕ ቪው ነው። ከዚህ ሆናችሁ ጎርጎራ ከተማን በሙሉ ማየት ትችላላችሁ። ከዚህ ሆናችሁ የጎርጎራ ኢኮ ሪዞርትን መጎብኘት ትችላላችሁ። አልጋዎቻቸው በጣም የሚመቹ ፊት ለፊት የምታያቸው አረንጓዴ የሚመስሉ እነዚህ ህንጻዎች ከላይ አረንጓዴ የሆኑ ህንጻዎች አልጋ ቤቶቻቸው ናቸው። በጣም ነው የሚያምሩ። ህንጻዎቻቸው በጣም በተለየ መንገድ የተሰሩ ቤተክርስቲያን ፊት ለፊት የምታዩት ቤተክርስቲያን አለ። አንድ ቤተክርስቲያን አለ። በሚያምሩ ሁኔታ የጎርጎራ ኢኮ ሪዞርት ተሰርቷል። እንዴት አያችሁት የዛሬውን ቪዲዮ? ፋሚሊ አሁን ደግሞ ሻይ ቀርቦልናል። እንደነገርኳችሁ እንግዲህ ሲገቡ ኮሎኒ 50 ብር ከቆርጥ ገዘ ሻይ ቡና ለያችሁ ነበር። ሻይ ቀርባ ሻይ ላሳያችሁ። ሻያችን ይመስላል። ምን አለው የሚቀርባችሁ ሻይ ቀጣለ እንደዚህ ነው ቀርባችሁ ስለራሳችሁ ታደርጉት ወጥራችሁ ሻይ ቀጠሉ። ከዛ ሻይ በዚህ ቀርባችሁ በዚህ በጣም ነው የሚሰማው። በዚህ ሻይ ይቀርብላችኋል። ስለዚህ ነው ተፈጥሮ ለይተን ይህን ሻይ ቀርብላችኋል። ጎርጎራ ሪዞርት መጥቼ ያደረኩት ያጋጠመ ነገር በጣም ደስ የሚል ነገር ነው። ብዙ ሰዎች አወቁ። ብዙ ነጮች አሉ ከመላው ዓለም የመጡ ኢትዮጵያ ውስጥ ከኢትዮጵያ የመጡ ብዙ አዲስ አበባ ባህር ዳር ጎንደር የተለያዩ ጎብኚዎች አሉ። የተለያዩ ስብሰባቸውን የተለያዩ ስብሰባ ምናምን ያደርጋሉ። እዚህ ለምሳሌ ኢትዮ ቴሌኮም ስብሰባ እዚህ ጎርጎራ ውስጥ ነበር ሰሞኑን እና የተለያዩ ብዙ ነገር አግኝቻለሁ። እናንተም የመጣችሁ እዚህ ተዝናኑ እላለሁ እና የጎርጎራ ጉዞዎች እንደቀጠለው ይገኛል። የሶሎሞን ጎ ዩቲዩብ ቻናል ሰብስክራይብ አድርጉ፣ ተከታተሉኝ። እዚህ በኋላ የተለያዩ ቦታዎች ይርኩ የተለያዩ ቪዲዮ እንሰራላችሁ ይሆናል። ለምሳሌ ከዚህ በኋላ ጥምቀትን በጎንደር ቀጥታ ስርጭት በሶሎሞን ጎ ዩቲዩብ ቻናል ቀጥታ ስርጭት ይኖራል። አሁንም የተለያዩ ታሪካዊ ቦታዎች እንሰራላችሁ። ቻናላችን ያደገ ነው። 1000 ሰብስክራይበር ልገባ በጣም ትንሽ ይቀራኛል። ሽልማት አዘጋጅቻለሁ። 1000 ሰብስክራይበር እስከሚገባ ሰብስክራይብ አድርጉ። 1000 ሰብስክራይበር ይገባው ጊዜ ነው ሽልማት የሽልማት ተካፋይ ለመሆን ከሰብስክራይበሮች መካከል አንድ ሰው ለመሆን 3 ሰው ነው የሚሸልመው። እዛ መሀል ለምን ሰብስክራይብ አድርጉ። ለማንኛውም እና የጎርጎራ ጉብኝታችን እንደቀጠለ ነው። የተለያዩ ሀገራት ባንዲራዎች አሉ። እዚህ የተለያዩ እንግዶች አሉ። ቪአይፒ እንግዶች አሉ። የገዳም አባቶች ሰላሞች ይመጣሉ። እዚህ የነሱ ጀርባ ማለት ወደዚህ እና ወደ ጎርጎራ ስትመጡ ደግሞ ከጎንደር ከሆነ በጣም ትንሽ ነው የሚያደርጋችሁ። ቅድም ከባህር ዳር ከሆነ ጀርባ ከሆነ ትንሽ ውድ ነው። በጣም የሚያምሩ ጀርባዎች አሉ። ደስ የሚሉ ዘመናዊ ጀርባዎች አሉ። አሁን ማራችሁ ቆዩ። ለማሳቸው ሻያችንን ጠጣ። ከሻያችን በኋላ ቀጥታ ወይዘት እንገኛለን ደግሞ የተወደዳችሁ የሶሎሞን ጎ የዩቲዩብ ቻናል ቤተሰቦች አብራችሁ ስለቆያችሁ አብራችሁ ስለምትሄዱ ሀሳብ አስተያየታችሁን ስለምትሰጡኝ ስለምታበረታቱ ሰብስክራይብ ላይክ ስለምታደርጉ ከልብ አመሰግናለሁ። ቀጣይስ ደግሞ የትኛው የሀገራችን ቦታ ሄደን ቪዲዮ እንስራ የሚለውን ሀሳብ አስተያየታችሁን መስጠት ትችላላችሁ። አብራችሁ ስለሆናችሁ ከልብ አመሰግናለሁ። የዛሬው ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። አመሰግናለሁ። ባይ